ሰላም ቤተሰቦቻችን እንደምን አላችሁ? ለእናንተ ይሆናል የምንላቸውን ቁም ነገር ያስጨብጣሉ ያዝናናሉ የምንላቸውን ነገሮች ከዚሁ ከሐረር ማድረሳችንን አሁንም እንደቀጠልን ነው። ዛሬ በሐረር ወይም በምስራቅ አካባቢ በድሬዳዋም ጨምሮ ብዙ ጊዜ የቦንዳ ልብሶች በብዛት ይገኛሉ። ይህን በተመለከተ አንዳንድ ነገሮችን ለመስራት ነበረ ዛሬ የወጣ ነው። ምንድነው የሀገር ውስጥ ምርቶች ከቦንዳ ምርቶች ጋራ ይጋጫሉ ወይም አይጋጩም የሚሉ ሳቢዎች ብዙ ጊዜ በሰዎች መካከል ይደመጣሉ። እንዴት ነው እስኪ ከራሳቸው አንደበት ስለ ቦንዳ ልብሶች ህብረተሰቡ ምን አይነት አመለካከት አለው? ቦንዳ ሻጮችስ ምን አይነት አመለካከት አላቸው? እንዴት ነው የቦንዳ ልብስ በሀገራችን እየተዘወተረ ያለው? እንዴት ነው የቦንዳ ምርቶች በሀገራችን ህዝቦች አቀባበላቸው ምን ይመስላል የሚለውን አብረን የምናይ ነው የሚሆነው። እስኪ ዛሬ በዚች በውቢቷ ሐረር ሆነን ይህንን ፕሮግራም ወደ እናንተ እናደርሳለን። መልካም ቆይታ፣ እንወዳችኋለን። ጤና ይስጥልኝ። እኔ እንደም ስምህን በቅድሚያ አጽናለኝ። ስትላቸው ከተረባላለሁ እዚህ የምሰራው ስራ ቦታ እዚህ ነው። መልካም እንግዲህ እንደምናየው ቁጥሩ የሆኑ የቦንዳ ልብሶችን ነው የምትሸጠው። በሀገራችን የቦንዳ ልብሶች ሁለት አይነት አመለካከት አላቸው። አንደኛ የቦንዳ ልብሶች ልባሽ ጨርቆች ወይም ሰልባጅ ናቸው ተብሎ ይታሰባል። በሌላ መልኩ ደግሞ በተለይ በአዲስ አበባ የቦንዳ ልብሶች ኳሊቲ ተደርገው በህብረተሰቡ ዘንድ ይወሰዳሉ። እንዴት ነው የቦንዳ ልብሶች አንተ ምን አይነት አመለካከት አለ? አዎ የቦንዳ ልብስ እንግዲህ አብዛኛው ህብረተሰብ እዚህ የሚጠቀመው ያው የቦንዳው ልብስ ነው ማለት ሰው በአቅሙ ነው የሚጠቀመው እና አቅም የሌላቸው ሰዎች እዚህ ጋር መጥተው ሳይለብሱ የሚሄድ ሰው የለም። ሁሉም በአቅሙ ይለብሳል ማለት አንዳንድ ጊዜ ባላቸው ነው። በቃ ለምሳሌ ዋጋ ተመን ስለሌለው ይሄንን ነው ያለን ሲለብስ ሰጥተናቸው ለብሰው ይሄዳሉ። ማንም ሰው ሳይለብስ ወይ ደግሞ ይዞ ሳይሄድ አይመለስም እኛ ጋር። መልካም እንግዲህ በሀገራችን አንዳንድ ጊዜ የሀገር ውስጥ ምርቶችን እንዳንጠቀም የቦንዳ ልብሶች እንቅፋት ይፈጥራሉ ተብሎ ይታሰባል እና ይህን አመለካከት እንዴት ታየዋለህ? ማለት ያው እሱ እንዳለ ሆኖ ምናልባት አሁን ሰው ደግሞ ማለት ኑሮ ነው ማለት ሰው ኑሮ ስለሚከብድበት ወይ ደግሞ በአቅሙ ለብሶ ማንም ሰው ሳያስቸግር ለምሳሌ ከፍ ያለ ነገር ከሆነ ሰው ለመርዳት እንኳን የሚቸግርበት ሁኔታ ነው አይደል? እዚህ ጋር ግን ራሱ ሳይቸገር በቀን በሚያገኘው ስራ ባገኘው ነገር ቀን ሰርቶ ወደ ማታ መጣው ራሳቸው መለወጥ ወይ ደግሞ ያቀማቸው ወይ ደግሞ በሰሩት ነገር ጨርሰው ሳያጠፉት የተወሰነው በዚህ ለብሰው የተወሰነ መቆጠብና ራሳቸው እንዲችሉ ሌላውም ሀገርም ማደግ የሚችለው ከስር ያለው ራሱ ችሎ ሲንቀሳቀስ ነው ማለት ተጽዕኖ እንዳይኖር ይሄ ጥቅም አለው ብዬ አስባለሁ። መልካም ብዙ ጊዜ ደግሞ የቦንዳ ልብሶች በጣም ኳሊቲ ሆነው ይታያሉ። ምክንያቱም ደግሞ እነሱን የሚመስል ሌላ በአካባቢው ላይ ማግኘት ይከብዳል ብዙ ጊዜ ማለት ነው። አንድ ጊዜ ነው ልብስን የምታገኘው የቦንዳ ልብስን እና ምን ያህል የቦንዳ ልብሶች ደግሞ ምን ያህል ኳሊቲ ከአዲሱ ልብስ ቢሆን ምን ያህል ኳሊቲ ያላቸው የቦንዳ ልብሶች አሉ? ቦንዳ ማለት ምናልባት የተለያየ ቦንዳዎች አሉ፣ የተለያየ እቃዎች አሉ። ደረጃ አላቸው፣ በርግጥ ደረጃ አላቸው። ግን ኳሊቲነቱ ደግሞ ጥሩ ነው። ህብረተሰቡ ይጠቅማል ብዬ አስባለሁ። በአሁኑ ሰዓት ደግሞ ሰው የሚጠቅመውና የሚጎዳውን ነገር ለይቶ ያውቃል። ለምሳሌ አዲሱ ይጠቀማል፣ እኛም እንጠቀማለን። አዲሱን እንጠቀማለን፣ ሄደን እንጠቀማለን። ለበዓል ሄደን እንገዛለን። በዓል እዚህ ጋር ሰው አብዛኛው ሰው እዚህ አይመጣም፣ ሄዶ አዲሱ ነው የሚለብሰው። ሌላ ጊዜ ደግሞ ባለው ነገር ደግሞ ተለዋጭ ደግሞ ቅያሪ ወይ ደግሞ ለነዛ ደግሞ ተለዋጭ መልበስ ለሚፈልግ ጊዜ ይሄንን ተጨማሪ ተጠቃሚ ያደርገዋል። መልካም እንግዲህ ያው እንጨርስ። አንድ ጥያቄ ብቻ ነው የቀረኝ። ምናልባት የቦንዳ ልብሶች ደግሞ አብዛኛው ጊዜ ልባሽ ጨርቆች እንደመሆናቸው አንዳንድ ጊዜ ቀድሞ የተጠቀሙባቸው ሰው ውስጡ ዕቃ ሊረሳ ይችላል ተብሎ ይታሰባል። እንዴት ነው የተለየ ዕቃ ያገኘበት ጊዜ አለ? ደስ የሚልም ሆነ ወይም ደግሞ ማለት እኔ በርግጥ በአሁኑ ሰዓት እየመጣ ያለው ምናልባት ማክስ ነገር ሶፍት ነገር ወይ ደግሞ ልጆች ሲሆኑ ደግሞ አነስተኛ ሳንቲሞች ወይ ደግሞ አነስተኛ ብሮች አነስተኛ ነገር ነው እንጂ ከፋለ ነገር ምናልባት እኔ አላየሁም። ምናልባት ገጥሞት ያለው ሰው ካለ ምናልባት ሊኖር ይችላል። አልገጠመኝ እስካሁን። እሺ መልካም እንግዲህ ቤተሰቦቼ ያው ከሱ ጋር የነበረኝ ቆይታ ጨርሻለሁ። ያው አካባቢውን ያስተዋውቃችኋል። መጣችሁ የምትፈልጉትን ምርት ወይም ደግሞ የምትፈልጉትን ዕቃ በኳሊቲ ደረጃ ልታገኙ ትችላላችሁ። ያው እኛ አድራሻችን ያው መብራት ኃይል ማዕከል ነው። ይሄንን በመጀመሪያ መብራት ኃይል እዛ ታች ነበረ። ያንን በማህበር ወደዚህ ተደራጅተን ይሄንን ወደዚህ ስራ መተናል። ማንም ሰው መጥቶ የሚፈልገውን ነገር በሚፈልገውን በአቅሙ ገዝቶ ለብሶ መሄድ እንደሚችል ያው አሳይተናል። አሁንም ማየት ይቻላል። መልካም በጣም ስለሰጠኝ ቃል በጣም አመሰግናለሁ።
እግዚአብሔር ይባርክልኝ። አመሰግናለሁ። እሺ ሰላም ቤተሰብ፣ እንግዲህ አሁን ደግሞ አንድ ባለሱቅ ጋር ሄጃለሁ። እዛ ያለው ነገር ሲጠይቀዋለሁ። እሱ ደግሞ ትንሽ ያዙ ልብስ ይመስላል ነው ወንድሜ። እዚህ ውስጥ ማቸው እንዳሉ የሴቶች ልብስ ናቸውና እንዳለ የሴቶች ልብስ ነው። የቦንዳ ልብስ ከአዲሱ ልብስ ምን የተለየ ነገር አለው? አሁን የቦንዳ ልብስ ማለት ለምሳሌ አንድ ልብስ የምታየው አንድ ሰው ጋር ነው። ብዙም ሌላ ቦታ ላይ ሌላ ሰው ጋር አታየው። ያ ደግሞ ለየት ያደርገዋል ሰልባጁ። ኦኬ። እና ኳሊቲነት አላቸው። ኦኬ። አንድ ከገዛ ሌላ ቦታ ማግኘት አይችልም። አንድ ነው የሚመጣው ማለት ነው። ለየት ያለ ነገር ነው። ለየት የሚያደርገው እሱ ነው። ኳሊቲው ላይ የተለየ ነገር አይተህበታል? አንተ ስለብሳለህ እንዴት ነው? አቦ ተጠቃሚ ነኝ። ከዛ ውጪ ምን ያልተጠቀምም እኔ አይደለም ደንበኞች ራሱ ሰልባዳ እንደ ከጀመሩ ሌላ አዲስ ላይ ገብቶ ማለት ዋው ደስ ይላል። እንዴት ነው ገበያው ያለው ነገር አሁን ላይ? እንዴት ነው ሰዎች የቡና ለምንደው እዚህ የሚመጡ ሰዎች ራሱ በጣም በፍቅር ተመችቷቸው ነው እየተጠቀሙት ያሉት። እንደውም ራሳቸው ተጠቅመው ሌላ ብዙ ሰዎች ይዘው ይሻላል የሚባል ነገር አለው ለማለት ፈልጌ ነው። አዲስ አበባ ላይ ብዙ እየተለመደ ነው በየቦታው እና የዚህ ሐረር ላይ ያሉት ህብረተሰቡ እንዴት ነው ለምደዋል በስነ ስርዓቱ? ዋው ደስ ይላል። ሰልባጅ ላይ ደግሞ በጣም በቃ ማለቴ ይረኩበታል እንጂ ምንም እንትን የሚሉበት ነገር። ዋጋው እንዴት ነው ከአዲሱ ላይ ሱቁ ላይ ካለው ነገር ልዩነት አለው? የትኛው ያኛው ነው ውድ ይሄኛው ነው? አረ በቃ ዋጋውም ላይ ፌር ነው ማለቴ በጣም አስተያየት ነው። ዋጋም በጣም ደግሞ ኳሊቲ ነገር ነው የሚያገኙት። አሪፍ እቃዎች እኛ ጋር ይገኛሉ አለ በሚፈልጉት አይነት ልብሶች እዚህ ጋር ሱሪዎች እንዳሉ አሉ። እና አሁን ለምሳሌ በጣም የሚያምር ጃኬት ነው። የኛው ዋጋው ስንት ነው? ዋጋው ትንሽ ነው 700 ብር። እሺ አሁን እዚህ መጥተው መግዛት የሚፈልጉ አሉ። እነሱ ምን ትላቸዋለህ? ኑና ግዙን። የምትፈልጉት ካለ ዋጋችንም በጣም አስተያየት ነው። ቆንጆ ካለ ኳሊቲ ካለ ሰማማኝ ነው ካለ። እሺ እናመሰግናለን። እሄዳለሁ ባቡር ተሳፍሬ ያቺን ጉብል ወጣታታለሁ ድሬ። እሺ ውድ ቤተሰቦቻችን አሁንም ያው ቆይታችን እንደቀጠለ ነው። አሁንም ያማሩ ጥሩ ህብረተሰቡ በአቅሙ የሚያገኛቸው የቦንዳ ልብሶች፣ ጥራት ያላቸው ልብሶች እየጎበኘን ያለ ነው። አሁንም አንድ ወንድሜ ላናግረው በሱቁ አካባቢ ይገኛለሁ። እሱም ደግሞ ስለ ቦንዳ ልብሶች በሱ በኩል ያለውን ሐሳብ ይሰጠናል ማለት ነው። እሺ ወንድሜ በቅድሚያ ስምህን ልትነግረን? ታምራ ሰባንዳ። እሺ ታሜ፣ ምን መሰለህ አሁን በሀገራችን ሁለት አይነት አመለካከት ስለ ቦንዳ ልብሶች አለ። አንዳንድ ሰው ሰልባጅ ናቸው፣ ልባጭ ጨርቆች ናቸው ብሎ የወረደ አመለካከት አለው። አንዳንዱ ሰው ደግሞ ሌላ ቦታ ላይ የማይገኙ ልብሶችን ስለሚያገኝበት ኳሊቲ ልብሶችን የቦንዳ ልብሶች ተብለው ይታወቃሉ። በተለይ በአዲስ አበባ ብዙ ጊዜ የቦንዳ ልብሶች ተመራጭ ናቸው። እንዴት ነው ስለ ቦንዳ ልብሶች አንተ ምን አይነት አመለካከት አለ? ቦንዳ የሚያውቅ ሰው ነው የሚጠቀመው፣ ያዋቂ የሆነ ሰው እንጂ አሁን ሰው ቦንዳ ሲባል የተጣለ ምናምን ቆሻሻ ነገር ተለብሶ ምናምን ነው ያረጋል። ወሳኝ ካለ ኳሊቲ ነው። በምርጫ የምትጠቀመው። መልካም። የቦንዳ ልብሶች ለህብረተሰቡ ምን አይነት የተለየ ጥቅም አላቸው ብለህ ታስባለህ? ማለት ሰዎች ለምሳሌ ባላቸው አቅም ሊገዙት ከመቻላቸው አንፃር ደግሞ የተለያዩ ምርቶችን ማግኘት ይችላሉ። አዎ መጋረጃ ይገኛል፣ እንደምናየው እዚህ መጋረጃ አለ። አዎ እና ለህብረተሰቡ እንዴት ጥቅማቸው በአሁኑ ሰዓት ልንግረው አይገባም። እሱ ስላወቀ ተጠቃሚም ነው። አሁን የዕቃው አይነት አታገኘውም፣ የምትፈልገው ደረጃ የምትፈልገው ነገር አይገኝም እንጂ ሩዙ ገብቶታል። መልካም ተረድቷል። መልካም። ምንድነው ደግሞ በሀገራችን አንድ ሌላ አመለካከት አለ። ምንድነው የሚባለው የሀገር ውስጥ ምርት የሚባሉ ልብሶች ወይም ደግሞ ጫማዎች፣ ሌሎች ምርቶችም አሉ። የሀገር ውስጥ ምርቶችን እንዳይጠቀም ህብረተሰቡ የቦንዳ ልብሶች ይከለክሉታል ተብሎ ይታሰባል። ህብረተሰቡ ይህንን ጎን ለጎን ሀገሩንም ህብረተሰቡ የቦንዳ ልብሶችን ከሀገር ውስጥ ምርቶች ጋር አብሮ ታያይዞ መሄድ ይችላል። ምን በቃ አንተ የምትጠቀመው ነገር ራስ ለይተህ መጠቀም ነው ያለብህ እንጂ አሁን ይሄ አትጠቀም ይሄ ተጠቀም የሚባለው ነገር በሁሉ አይሰራም። ሰው በምርጫው የሚጠቅመውን ነገር ይሻለኛል ብሎ መጠቀም። መልካም። አሁን ምናልባት እንደ ገጠመኝ ደግሞ እንደ አስቂኝ ገጠመኝም ልናየው እንችላለን። ብዙ ጊዜ ያው የተለበሱ ጨርቆችም ሊኖሩ ስለሚችሉ እንዴት ነው ብዙ ሲመጡ በኪሳቸው ስር ሊኖሩ ይችላል አንዳንድ ዕቃ
የሚያስቅም ዕቃ ወይም ዶላርም ሊኖር ይችላል። እንዴት ነው በህይወት ገጥሞ ያውቃል? በዚህ ስራ ውስጥ ያው እኔ እንደዚህ ዶላር ምናምን አይቻል ከዩሮ ውጪ የገጠመ ነገር የለም። መልካም ቦንዶ አይነት አለው ሁሉ ቦንዳ እንዳለ ኦኬ የሆነ ምናምን የቆሸሸ ነገር የምታገኝበት ሊኖር ይችላል። እኔ እነሱ ስለማልጠቀም ዩሮ ምናምን ስለሆነ ዕቃ በእነሱ ላይ ዩሮ ሳንቲም ሆነ ብሮች አግኝቼ ማለት ነው። ደስ ይላል። ኳሊቲ ምርቶችን ኳሊቲ ልብሶችን መጠቀም ኳሊቲ የሆኑ እድሎችንም ያስገኛል ማለት ነው። ስለሰጠኸኝ ጊዜ በጣም አመሰግናለሁ። በጣም ጥሩ ሰው ነህ። አመሰግናለሁ። እሺ ዋኔ ያለች በንባስትል ሰላም ቤተሰቦች እንግዲህ አሁንም አንድ ሱቅ አካባቢ ሄጃለሁ። አሁን ደግሞ እሱን ከሱ የሚለውን እንሰማለን። ተከተሉኝ። ሰላም ነው ባለ ሱቅ እንዴት ነው ልብስ? ጥሩ ነው። ዋው በጣም ደስ የሚሉ ልብሶች ነው የማየውና ዛሬ ወደዚህ ወደ አንተ ጋር የመጣ ነው የቦንዳ ልብስ ምን ይመስላል የሚለው ለህብረተሰቡ ከአዲሱስ ምንድነው ልዩነቱ ያለው ነገር የሚለውና እሱ አንተ ምን ትላለህ? ለህብረተሰቡስ ምን ትላለህ? እዚህ ጋር ማያቸው ቁንጣዎች አሉ፣ ቲሸርቶች በጣም ብዙ ነው ልብሶች እና ያሳያቸው እዚህ ጋር በጣም አሪፍ ደስ ተበቀቀና ሆነ ዋጋው እንዴት ነው? ከአዲሱ ልዩነት አለው? በጣም ጥራት ነው። ልዩነት ሳይሆን ጥራት አለው። በጣም ልዩነትም አለው ጥራትም አለው ማለት ነው። ብዙ ሰዎች እንዴት ነው አይተህ ከሆነ ከአዲሱ የቦንዳ ልብስ ይሻላል ይላሉ። ምንድነው ልዩነቱ? ያው አዲስም ያው ነው ልብስነቱ ኳሊቲነቱ ነው። በቃ ዋና ጥራትነቱ ነው። ብዙ ሰዎች ብዙ ቦታ ሄደን ነው አሁን ያነጋገርናቸው ነበርና ምንድነው ልዩነቱ ከአዲሱ የቦንዳ ልብስ እንላቸው? የቦንዳ ልብስ አንድ ከተገኘ ድጋሜ እንደ ያንን አንተ ብትለብሰው ሌላ ሰው ላይ አታየው ምናምን የሚባል ነገር አለና እንዴት ነው እውነት ነው ነገር? እሺ ውድ ቤተሰቦቻችን ዛሬ ጥርምጥን ባለ ሁኔታ ያዘጋጀንላችሁን የቦንዳ ጉብኝታችንን ለዛሬ ጨርሰናል። ለሚቀጥለው ዝግጅት ደግሞ ምናልባትም ተጠቃሚዎችን የምናናግርበት የተጠቃሚዎችንም ሐሳብ ለእናንተ የምናስተላልፍበት ጊዜ ይኖረናል። ለዛሬ በዚህ ባማረና የተለያዩ ምርቶች ባሉበት የሸዋበር ገበያ ማዕከል የቦንዳ ልብሶች መሸጫ ሆነን ዝግጅታችንን እንጨርሳለን። እናመሰግናለን። ሁልጊዜም ለእናንተ ይሆናሉ፣ ይስማማሉ፣ ቁም ነገር ያስጨብጣሉ የምንላቸው ነገሮች ሁሉ ይዘን እንቀርባለን። እንወዳቸዋለን። እናመሰግናለን። የሰውን ሸቃላት ከድሬ ልጅ ፍቅር ትዝታዬ አዋጅ ቆርሳይ በላ ሂርና መሳየለ እዩት በርቶ ልብ መውደድ ያከነፈ